አዲስ አበባ ላይ ሁለት መገናኛ ብዙሃን አንድ ቴሌቪዥን ጣቢያና አንድ ሬዲዮ ጣቢያ በአገዛዙ ማስጠንቀቂያ ተሰጥቷቸዋል። እንግዲህ በአገሪቱ የሚደረግ የሚዲያ ፈና ተጠናክሮ መቀጠሉን የሚያሳዩ ነገሮች ናቸው። ከዛ ባለፈ ሱዳን ላይ የተለያዩ ጉዳዮች አሉ። ለሰላማችን ቀርበናል ያለ ነው የአልቡርሃን መንግስት። በተመሳሳይ የኢጋዱ ዋና ጸሐፊ ወርቅነህ ገበየሁ ካርቱም ይገኛል። ምን ማለት ነው? ለምን ሄደ? ካርቱም እና ኢጋድ ወይም ደግሞ ኢጋድ በዚህ ቀጠናስ እንዴት እየታየ ነው የሚሉትን ጉዳዮች አንስቼ እንመለከታለን። መልካም ቆይታ እንዲሆንላችሁ እመኛለሁ። ወደ ቀዳሚ መረጃ ሳልፍ እንግዲህ በቴዎድሮስ እዝ የ201ኛ ኮር አረንዛው ጎንቻ ሻለቃ ድል ያስመዘገበበትን መረጃ ዛሬ ማለዳ ላይ ደርሶናል። እንግዲህ የአረንዛው ጎንቻ ሻለቃ በጎንቻ ሲሶነሴ ወረዳ ትግዳር፣ ጨሞና፣ ቡዛ ከተሞች ሰፍሮ ከሚገኝ አገዛዙ ኃይል ጋር ውጊያ ማድረጉንና በዚያም ከንጋቱ 11 ሰዓት ጀምሮ በወሰዳቸው የማጥቃት እርምጃዎች ድል ማስመዝገቡን የገለጸበት መረጃ ዛሬ ካደረሰን መካከል ነው። የዓይን እማኞችንም በመጥቀስ ከጥቃቱ ቁጥራቸው ያልተገለጸ ያገዛዙ ፖሊስና ሚሊሻ አባላት መደምሰሳቸውን እንደዚሁም በቁጥር ያልተገለጸ አባላቱ ቁስለኞች መሆናቸው ነው በመረጃው የተላከልን። በተመሳሳይ በዚሁ እርምጃ በምርኮ የተሰበሰቡ 19 ያህል የነፍስ ወከፍ መሳሪያዎች፣ የእጅ ቦምቦች፣ ተኳሾችና በርካታ ወታደራዊ ቁሳቁሶች መገኘታቸውን ገልጸዋል። በተለይ ከተደመሰሱት መካከል የሳጅን የሚባል ወታደራዊ ፖሊስ አመራር እንደዚሁም አንድ 50 አለቃ መለየታቸውን ጠቁሟል። ከባድ ቁስለኛ የሆኑትንም እንደዚሁ በስም ዘርዝሮ ነው መረጃው የላከልን። በሌላ መረጃ ተመልካቾች የአፋብን ቢዛሞ ቀጠና አንሻ ሰይድ እዝ የላከልንን መረጃ የተመለከተ ነው። በተለይም ይበልጣል መኮንን አዲስ ዓለም ክፍለ ጦር ያደረገውን ውጊያ የተመለከተ ነው። እንግዲህ ወለጋ ላይ በተለያዩ ዞኖችና ወረዳዎች፣ ቀበሌዎች ውጊያዎች ቀጥለዋል። በዚህም የአንሻ ሰይድ እዝ ክፍለ ጦሮች በእነዚህ ውጊያዎች የተሳተፉ ነው የሚገኙት። እንግዲህ በይበልጣል መኮንን አዲስ ዓለም ክፍለ ጦር በኪራም ወረዳ ስር በሚገኙ ቀበሌዎች ባደረገው ውጊያ የቦቃ ቀበሌን፣ ነጨሎ ቀበሌ፣ ወዴሳ ዲማ ቀበሌና ሀሮ አዲስ ዓለም ከተማን መቆጣጠሩን የሚገልጽ መረጃ ነው የተላከልን። እንግዲህ በዚህ ወታደራዊ ክንውን በርከት ያለ አገዛዙ ሰራዊትና የክልሉ ጥምር ኃይል ሙትና ቁስለኛ ሆኗል የሚል መረጃ ነው ከእዙ የተላከልን። በዚህም መሰረት በተለይ ከአገዛዙ በኩል 36 ያህሉን አባላት በመደምሰስ 42 ያህል ማቁሰሉን የተመለከተ መረጃ ልኮልናል። በዚህም እንግዲህ የተበሳጨው ያገዛዙ ኃይል እንደተለመደው ንጹሐንን በከባድ መሳሪያ መደብደቡን በተለይም ደግሞ ልዩ ቦታዋ ወደሳ ዲማ ቀበሌ ላይ 3 የ13 የ15 እና የ16 ዓመት ልጆች በግፍ መገደላቸውን በአገዛዙ ኃይል ገልጾልናል። በተጨማሪም በተለይ አገዛዙ ሰራዊት ከሆሮ ጉድሮ አቤደን ጎሮ ተነስቶ ወደ ኪራሙ እገዛ ለማድረግ በጉዞ ላይ ሳለ የጌጤ ግርማ መብረቁ ክፍለ ጦር መንደር 21 ቀበሌ ልዩ ቦታዋ አንገር መድኃኔዓለም ላይ ደፈጣ በመጣል 5 ያህል ያገዛዙን ኃይል ወይም አባላት ጉዳት ማድረሱን ጠቅሶልናል። ዛሬ አነጋጉ ላይ የሚላል በቀን 23 ማለት ነው። የይበልጣል መኮንን አዲስ ዓለም ክፍለ ጦርና የአንገር ጉትን ክፍለ ጦር በጥምር ተቀናጅተው በኪራም ወረዳ ቆፍቆፌ ከተማን ተቆጣጥረዋል ነው የሚለው። ጠላትም ወደ ጊዳ ወረዳ ሙትና ቁስለኛውን ይዞ መሸሹን ተመልክተናል ሲል ነው እዙ የአንሻ ሰይድ እዝ የላከልን መረጃ የእዙና የክፍለ ጦሩ ማለት ነው ያጋሩን መረጃ የሚያመለክተው። በሌላ በኩል እንግዲህ ተመልካቾች የአገዛዙ የሚዲያ ፈና በጣም ተጠናክሮ ቀጥሏል። ባለፈው ሳምንት ለአንድ ኤፍኤም ሬዲዮ ጣቢያ በአርቲስት ጆሲ የሚመራ ሬዲዮ ጣቢያ ይመስለኛል እሱ ለ6 ወራት እንዲታገድ መሆኑን ሰምተን ነበረ። ከዚያ ቀደም ሲል እንግዲህ የውጭ መገናኛ ብዙሃን ሳይቀር በኢትዮጵያ የኮረስፖንደንስ ኦፊስ ያላቸው ማለት ነው ፈቃዳቸው መከልከሉን፣ አንዳንዶቹ መታገዳቸውን፣ ፈቃዳቸው ያልታደሰላቸው እንደዚህ መኖሩን ሰምተን ነበረ። ዛሬ ደግሞ በተመሳሳይ ለሁለት ሚዲያ ተቋማት የመጨረሻ ማስጠንቀቂያ ሰጥቻለሁ ብሏል። እንግዲህ ከ60 በላይ ጋዜጠኞችን ያሰደደችው አገር ውስጥ የቀሩ መገናኛ ብዙሃንን በመዝጋት በማገድ በማስጠንቀቅ በከፍተኛ ሁኔታ ውስጥ ያለ አፈና እየተደረገ ነው የሚገኘው። በዚህም መሰረት የአሃዱ ኤፍኤም 94.3 እና የአፍሪካ ሬኔሳንስ ቴሌቪዥን ወይም አርቲስት ቴሌቪዥን የሚባለው ማለት ነው ሁለቱ የተሰጣቸውን ግዴታ ተላልፈዋል በሚል ነው እንግዲህ ያገዛዙ የመገናኛ ብዙሃን ባለስልጣን
ማስጠንቀቂያውን የሰጠው እንግዲህ ከሷቸዋል ተከታታይ ጊዜ ያልተረጋገጠ ሚዛናዊ ያልሆነ እንዲሁም የህዝብን ጥቅም የሚጎዳ መረጃ በማሰራጨት ምክንያት ነው። የመጨረሻ የጽሁፍ ማስጠንቀቂያ የሰጠኋቸው ነው የሚለው። እንግዲህ የትኛው ያገዛዙ ሚዲያ የተረጋገጠ መረጃ፣ ሚዛናዊ የሆነ መረጃ፣ ለህዝብ ጥቅም የሚጠቅም መረጃ እንደሚያስተላልፍ እንግዲህ ተመልካች የሚፈርደው ነው። ነገር ግን እንዲህ በማለት የግል መገናኛ ብዙሃን የሚያቀርቧቸው መረጃዎች ላይ በዚህ ደረጃ ከፍተኛ የሆነ አፈናና ቁጥጥር እየተደረገ እንደሆነ መረዳት እንችላለን። የምትመለከቷቸው ደብዳቤዎች እንግዲህ ለሁለቱም ሚዲያዎች ማለትም ለአሃዱ ኤፍኤም 94.3 እና ለአፍሪካ ሬኔሳንስ ቴሌቪዥን ወይም አርትስ ቴሌቪዥን የተሰጡ የመጨረሻ ማስጠንቀቂያዎች ናቸው። እንግዲህ መገናኛ ብዙሃን በኢትዮጵያ ውስጥ እጅግ በጣም በርካታ ሙያተኞች ሀገር ለቀው ከወጡም በኋላ የቀሩት መገናኛ ብዙሃን የቀሩት ሙያተኞች በከፍተኛ መሸማቀቅና ሰልፍ ሰንሰርሺፕ ወይም ራሳቸውን በማቀብ እንዲሰሩ የሚያስገድድ ሁኔታ ውስጥ ነው የገቡት። ኤፍኤም ራዲዮ ጣቢያዎች እንግዲህ አንደኛው ለ6 ወር ታግደዋል። አንደኛው የመጨረሻ ማስጠንቀቂያ ተሰጥቶታል። ቴሌቪዥን ጣቢያዎች በተመሳሳይ እንዲህ አይነት ሁኔታ ውስጥ ነው የሚገኙት። ዛሬ የመጨረሻ ማስጠንቀቂያ ካለ በኋላ በእርግጠኝነት በቀጣይ ደግሞ ታግደዋል፣ ለ6 ወራት ከስርጭት ታግደዋል፣ 1 ዓመት ከስርጭት ታግደዋል ወይም አጠቃላይ አገልግሎታቸው እንዲቋረጥ ተደርጓል የሚሉ መግለጫዎች መምጣታቸው አይቀርም። ምክንያቱም ከዚህ ቀደምም እንዲህ ያለ ልምድ ነው ያለው። የመጨረሻ ማስጠንቀቂያ ሰጥተናል ከተባለ በኋላ ለምሳሌ ለ6 ወራት ቢታገድ አንድ ሬዲዮ ጣቢያ ወይም ቴሌቪዥን ጣቢያ ለ6 ወራት የሰራተኛ ደሞዝ የመሸፈን ግዴታ ውስጥ ይወድቃል። የቤት ኪራይ፣ የቢሮ ኪራይ የመሸፈን ግዴታ ውስጥ ይወድቃል። ስለዚህ ለ6 ወራት ከአገልግሎት የታገደ ሚዲያ የሰራተኛ ደሞዝና ክፍያን ሸፍኖ የቢሮ ኪራይ ሸፍኖ ለምን ያህል ጊዜ አገልግሎቱን ሊቀጥል ይችላል የሚለውን መገመት ይቻላል። እና ይሄ ጊዜያዊ እገዳ በማስመሰል ነገር ግን ስራቸውን መስራት በማይችሉበት ሁኔታ ከስራቸው እንዲወጡ ወይም ደግሞ አቋርጠው እንዲወጡ ለማድረግ የሚያስችል ስልት እንደሆነ መገንዘብ እንችላለን። ስለዚህ በትንሽ በትልቁ እንዲያታድርጉ ይባላል። ነገር ግን ተመልሶ ደግሞ ማስጠንቀቂያ ይመጣል። ከዚያ በመቀጠል ስራቸውን መስራት ማይችሉበትን ዘጋቸው እንዳይባል የ6 ወር እገዳ ያደርጋል። ከሀገር አባረር እንዳይባል የውጭ ኮረስፖንደንቶችን ጋዜጠኞችን ማለት ነው ፈቃዳችሁን አላድስም ይላል። ፈቃዳችሁን አላድስም ብሏል ማለት አዲስ አበባ ውስጥ ትቀመጣለህ አንድ የውጭ ሚዲያ ዘጋቢ ሆነ፣ ነገር ግን ፈቃድህ አልታደሰም። ስለዚህ ፈቃድ እስከሚታደስ ድረስ የተባለ ሚዲያው ወይም ያ ውጭ ያለ ሚዲያ የሥራ ውሉን ያቋርጣል ማለት ነው። ስለዚህ ከሀገር አባረረ አሰረ እንዳይባል በዚህ በኩልም እንዲህ ያለ ስልቶችን ይጠቀማል ማለት ነው። የሚያስረውን ያስራል፣ የሚያባረረውን ያባረራል። የስራህን መስራት ማችልበት ሁኔታ በመፍጠር ደግሞ አፈናውን ያከናውናል ማለት ነው። ስለዚህ ይህን ተከትሎ ሌሎችም እንግዲህ በመሸማቀቅ አገዛዙን ግፎች እና የሚሰሩትን ተግባራት እንዳያከናውኑ ለማድረግ የሚያስችለውን የአፈና ስልት ተግባራዊ እያደረገ እንደሆነ መገንዘብ እንችላለን ለማለት ነው። ተመልካቾች ወደ ጎረቤት ሀገራት ሁኔታዎችን እንመልከት። የኢጋድ ዋና ጸሐፊ ወርቅነህ ገበየሁ ካርቱም ይገኛል። ካርቱም በመገኘት ከጀነራል አልቡህራን እንደዚሁም ከሱዳኑ ጠቅላይ ሚኒስትር ጋር መገናኘቱን የተመለከተ መረጃ እንግዲህ ከትናንት ጀምሮ እየወጣ ነው ያለው። ያ ማለት ምን ማለት ነው? የሱዳን ኢጋድ በዚህ ቀጠና ላይ እንግዲህ የኢጋድ አባል ሀገራት የምንላቸው በጠቅላላ ማለት ይቻላል በቀውስ ውስጥ ነው የሚገኙት። ኢትዮጵያ ያለችበት ሁኔታ ይታወቃል። አጠቃላይ ቀጠናው ሱዳን ያለችበት ሁኔታ ይታወቃል። ኢትዮጵያና ሱዳን፣ ኢትዮጵያና ሶማሊያ፣ ኢትዮጵያና ሶማሌላንድ፣ ኢትዮጵያና ኤርትራ በአጠቃላይ በዚህ ቀጠና ላይ ያሉ ሀገራት በምን አይነት ሁኔታ ውስጥ እንዳሉ ይታወቃልና ኢጋድ በዚህ ቀውስ ውስጥ ለኢትዮጵያው አገዛዝ ገዢ ቡድን አገልጋይ ወይም ወኪል ተሹሞለት የአባል ሀገራት ውስጥ የተፈጠሩ ቀውሶችን መፍትሄ ማምጣት በማይችልበት ደረጃ ፈዞ ደንዝዞ የሚገኝ ተቋም እንደሆነ መገንዘብ እንችላለን። እና እሱ ብቻ ሳይሆን በተደጋጋሚ ጊዜ በዚህ ቀጠና ላይ ባሉ ግጭቶች ውስጥ፣ ጦርነቶች ውስጥ የገለልተኛነት ችግር ያለበት መሆኑን በተደጋጋሚ ሲነሳ እንደነበረም ታውቃላችሁ። ሶማሊያ በአንድ ወቅት ኢጋድ ገለልተኛ አይደለም የሚል አቋም ማራመዷ የሚታወቅ ነው። ሱዳንም በተመሳሳይ ይህንን አቋም ማራመዷ የሚታወስ ነው። እንግዲህ አሁን የወርቅነህ የአሁኑ ጉዞ ብዙ ትርጉም ያለው ነው። እንግዲህ አገዛዙ ከኤርትራም ከሱዳንም ጋር የገባበት ቅርቃር ይታወቃል። የአዲስ አበባ አገዛዝ ማለት ነው።
ከዚህ አኳያ ኢጋድን ሽፋን አድርጎ እነ ኦሉሴጉን ኦባሳንጆን ሽፋን አድርጎ መልእክቶችን ለመላክ እንዲህ አይነት ስራዎችን ለማከናወን እንደሚጥር ይታወቃል። ምክንያቱም ኢጋድን መያዝ አለብን የሚለው የገዢው ቡድኑ ፍላጎት በውጭ ጉዳይ ፖሊሲ በኩል የሚታወቅ ነው። ሆነ ተብሎ ነው እንደዚያ የተደረገውና በዚህ የተነሳ አሁን የገለልተኛነት ጥያቄ እና የመፍትሄ አምጭነት ቁም ነገር የማይሰጠው ተቋም ቢሆንም መልእክቶችን የአዲስ አበባን መልእክቶች ይዞ መንቀሳቀሱን ግን አላቋረጠም። ስለዚህ ወደ አልቦራን ሲሄድ ወርቅነህ ገበየሁ እንዴት ያየዋል? የሄደው ኢጋድ ገለልተኛ ነው፣ ኢጋድ ለቀጠናው አባል ሀገራት ሰላም ይሰራል፣ የሱዳን ችግር በሱዳን ሊፈታ ይገባል በሚል አግባብ ለማውራት ይህንን አይነት የቲፒካል ክላሲክ የሆነ የዲፕሎማሲ አቀራረብ ለመጠቀም እንደሆነ መገንዘብ እንችላለን። ነገር ግን ሱዳናውያን ወይም የሱዳን የአልቡርሃን መንግስት እንዴት ነው የሚመለከተው ኢጋድን ከተባለ የመጀመሪያ አንድ መሰረታዊ የሆነ ቅራኔ አለው። ያ ቅራኔ የሚነሳው በተለይ ኢጋድ ጅቡቲ ላይ የሱዳንን ጉዳይ በተመለከተ በሚመክርበት ወቅት የጀነራል ሐምዳን ዳጋሎን ኃይል እንደ አንድ ፓራራል የሆነ አቻ የአልቡርሃን መንግስት ወይም የሱዳን መንግስት አቻ አካል አድርጎ በማስተናገዱ ሌጂቲሜሲ ሰጣችሁታል፣ እውቅና ሰጣችሁታል በሚል ከፍተኛ የሆነ ቁጣ በሱዳን ሽግግር ምክር ቤት ፕሬዝዳንት በኩል መቅረቡ ይታወቃል። ስለዚህ የፖለቲካል ሌጂቲሜሲ እየሰጠ ነው ኢጋድ የሚለው ክስ የሚታወቅ ነው በሱዳን በኩል ማለት ነው። ለምንድን ነው እንዲህ ያለ ሌጂቲሜሲ መስጠት የሚያስፈልጋቸው ከተባለ የወርቅነህ መስሪያ ቤት ወይም ኢጋድ ወይም ወርቅነህ ራሱ ከአብይ አህመድ አገዛዝ ጋር ያለው ግንኙነት ይታወቃል። አብይ አህመድ ደግሞ ከአርኤስኤፍ ጋር ያለው ወይም ከዳጋሎ ቡድን ጋር ያለው ስምምነት ይታወቃል፣ ትብብር ይታወቃል። ከዚህ አኳያ የአልቡርሃን መንግስት ፖለቲካዊ ሌጂቲሜሲ ፖለቲካዊ እውቅና ሰጥታችሁታል የሚል ቅሬታ ያለው ነው። እንዲህ ያለ ቅሬታ ባለበት የነ ወርቅነህ በካርቱም ተገኝቶ ማውራት ምንስ ጥቅም ሊኖረው ነው? ምክንያቱም ለምሳሌ ሌላም ጊዜ ቢያዝድ ነው ወገንተኛ ነው የሚል ክስ ኢጋድ ላይ አቅርበውም ነበረ። ምክንያቱም ኬንያ አዘጋጅተው በነበረው አንድ መድረክ ላይም እንደዚሁ የኢጋድ ተሳትፎ ነበርና በዚያ ሂደት ላይ ነው አንደኛውም ቅሬታ ወገንተኛን የሚል ቅሬታ ሲቀርብበት የነበረው። ይልቁንም የአልቡርሃን መንግስት በግብጽ በኩል በነ ሳውዲ በነ ቱርክ የሚመራውን የሰላም ሂደት ወይም ንግግር ያንኛውን ሂደት የሚደግፍ መሆኑን በይፋ ሲያሳውቅ ነው የነበረው። ምክንያቱም በኢጋድ በኩል የሚመጡ አማራጮች መፍትሄ አይደሉም፣ ወገንተኛ ነው የሚል አቋም ስለተወሰደበት ማለት ነው። በአርኤስኤፍ በኩል የኢጋድ እውቅና ሰጥቶት እንዳንድ አቻ ፓርትነር ወይም አካል የተመለከተው በመሆኑ ተሳትፎውን የሚደግፈው ነው፣ ይደግፋል ኢጋድን። ምክንያቱም እንዳንድ አካል ጠርቶ የሚያነጋግረው በመሆኑ። ነገር ግን አሁን ለምሳሌ ወርቅነህን መሄድ ተከትሎ ግን አርኤስኤፍ ደግሞ ሌላ ፖዚሽን ሊይዝ እንደሚችል መገመት ይቻላል። ምክንያቱም ኦልሬዲ አሁን ሱዳን ላይ ያለው የኃይል ሚዛን የቀጠና የወይም ቴሪቶሪያል ኮንትሮል የቀጠና ቁጥጥሩ የኃይል ሚዛኑ ተለውጧል። ከዚህ ሁኔታ አኳያ በስደት ፖርት ሱዳን የነበረው መንግስት ካርቱም መጥቶ ከካርቱም አልፎ ሰሜን ኮርዶፋን እና ሌሎችም ደቡብ ኮርዶፋን የብሉ ናይል በጣም በርካታ አካባቢዎችን ሁሉ መቆጣጠሩን ስንመለከት ነው የነበረውና እነዚህ ሁኔታዎች የሚያሳዩት የኃይል ሚዛኑ መለወጡን ነው። ስለዚህ በዚህ የኃይል ሚዛን ለውጥ ውስጥ የወርቅነህ ካርቱም መገኘት አርኤስኤፍ እንዴት ሊመለከተው ይችላል? እንደ ወገንተኛ ሊመለከተው ይችላል ወይም ሳይድ እንደያዘ አካል ሊመለከተው ይችላል ወይስ እንደከዚህ ቀደሙ ሰፖርቲቭ የሆነ በድጋፍ ይመለከተዋል የሚለው ቀጥሎ የሚመጣ ነው። ነገር ግን ሱዳኖችስ እንዴት ነው የሚቀበሉት ነው? እውነትስ የሚያወሩት ስለ ሱዳን ጉዳይስ ብቻ ሊሆን ይችላል የሚለውንም በዚሁ መገመት እንችላለን። ምክንያቱም የአብይ አህመድ መልእክተኛም እንደመሆኑ ወርቅነህ ከሰሜን ኢትዮጵያ ውጥረቶች ጋር ተያይዞ እዚህ አካባቢ የሆነች ሁኔታዎችን የማስተንፈስ እዚህ አካባቢ የገለልተኝነትና ሌሎች ሚናዎች እንዲጫወት ለማለት ወይም ደግሞ በሱዳን ያሉ ባለፈው
የኢትዮጵያ የአዲስ አበባው መንግስት ያቀረባቸውን ክሶች ተከትሎ ከዚህ ጋር የተያያዘ የዲፕሎማሲ ሽምግልና መልእክት ይዞ ሊሄድ እንደሚችል መገመት እንችላለን። በእርግጥ ለሚዲያ ለዲፕሎማሲ ፕሮቶኮል የሚነገሩ ነገሮች የሱዳንን ሰላም፣ የሱዳንን ዲያሎግ፣ የእርስ በርስ ችግር የመፍታት ጉዳይ ሊሆን ይችላል እና እኔ ከዚህ ጀርባ ግን የአዲስ አበባ መልእክት ዋነኛው የአልቡርሃን መንግስት ከሰሜን ኢትዮጵያ ቀውሶች ጋር በተያያዘ አገዛዙም ካቀረበው ክስ ጋር በተያያዘ እዚህ አካባቢ ያሉ ሁኔታዎችን የማስተንፈስ ዓላማ የያዘ ሊሆን እንደሚችል እገምታለሁ። ሌሎች የሲቪክ እና ሌሎች ተቋማት የሚባሉት በሱዳን የሚገኙ ኮሚቴዎች፣ ሲቪል ሶሳይቲ እነዚህ ደግሞ ክሪቲካል ናቸው። በኢጋድ ጉዳይ ላይ እኛን አያሳትፍም፣ እኛን አያካትትም፣ ያገለለ ነው ተብሎ የሚመለከት ነው። ስለዚህ በተለይ የእኩል የሆነ ትሪትመንት እንደ እኩል ኃይል እንዳቻ ኃይል ይመለከተናል የሚለው የአልቡርሃን መንግስት ቅያሜ የወርቅነህን ተልኮ ወይም ጉብኝት ምን ያህል የተሳካ ሊያደርገው ይችላል የሚለው እንግዲህ ብዙ ትንታኔ ሊቀርብበት የሚችል እንደሆነ እንገምታለን። ነገር ግን ሌሎችም ጉዳዮች ከዚሁ ጋር ተከትሎ ሊመጡ ይችላሉ። በተለይ አርኤስኤፍ ኢጋድ ምን አይነት ፖዚሽን እየያዘ ነው የሚለውን ነገር ለመመልከት እንችላለን ብዬ አስባለሁ። ይህ በእንዲህ እንዳለ ግን እዛው ሱዳን ላይ ሰላማችን ተቃርቧል እያለ ነው የሱዳን መንግስት። ሰላማችን ተቃርቧል ሲል በተለይ ከፍተኛ መተማመን በራስ መተማመን እያንጸባረቀ እንደሆነ በሚያሳዩ ሁኔታዎች ነው እንግዲህ የሱዳን መንግስት ሰላማችን ቀርቧል እያለ ያለው። ይህንን እንዲል ያበቃው ነገር በተለይ ስትራቴጂክ የሚባሉ በጣም በርካታ ቦታዎችን ከአርኤስኤፍ አስለቅቆ የተቆጣጠረ በመሆኑ ነው። ከፍተኛ የሆነ የኃይል የበላይነት አረጋግጧል። አሁን ከሞላ ጎደል የአርኤስኤፍ ኃይል የሚንቀሳቀሰው ዳርፉር አካባቢ ነው። በሰሜን ደቡብ ማዕከላዊ ዳርፉር አካባቢ ነው እየተንቀሳቀሰ የሚገኘው። ብዙዎቹን የኮርዶፋን አካባቢዎችና የብሉ ናይል አካባቢ እንደተቆጣጠረ ይታወቃልና ከዚህ አኳያ በራስ መተማመን በካርቱም መንግስት ዘንድ በከፍተኛ ደረጃ የራስ መተማመን መጨመሩን መረዳት እንችላለን። ከዚህ ራስ መተማመን ጋር በተያያዘም እንግዲህ በተለይ ደግሞ ከቱርክ መሪዎች ጋር የነበረ ውይይት ነው የነበረው። በተለይ ቱርክ እንግዲህ ከአልቡርሃን መንግስት ጋር ካሉ ከነ ሳውዲ አረቢያ ከነ ግብጽ ጋር የሚመደብ አጋርነት ያላት እንደሆነች ይታወቃልና ስትራቴጂካዊ አጋራችን ነች ሲሉ የሱዳን የውጭ ጉዳይ ሚኒስትር ሙሐዲን ሳሌም መግለጻቸውን መረጃዎች የሚያሳዩት። ስለሆነም ለሰላም ቀርበናል፣ ሰላማችን ቀርቧል ብለዋል። ሰላማችን ቀርቧል ሲባል ግን ድርድርና ዲፕሎማሲ አይደለም፣ በመሬት ላይ ባለው ውጊያ እያሸነፉ መሆናቸውን የተመለከተ ነው። ስለዚህ የወታደራዊና ፖለቲካዊ ቁመናቸው የሁለቱ ኃይሎች ሲመዘን በከፍተኛ ደረጃ ሚዛኑ መለወጡን የተመለከተ ጉዳይ ስላለ ይመስለኛልና በተለይ ጽሁፎችም የሚያስረዱት እሱን ነው። የቱርክና የሱዳንን ስትራቴጂክ አጋርነት በዚሁ መግለጫ ላይ መነሳቱም እንግዲህ የአልቡርሃን መንግስት ከተለያዩ መንግስታት የሚያገኛቸው በርከት ያሉ ድጋፎች እንዳሉ ይታወቃልና ከዚያ የሚነሳ ይመስለናል። አርኤስኤፍ በኤሚሬትስ እና በአዲስ አበባ የሚደገፍ ነው። ነገር ግን እጅግ በጣም በርካታ አካባቢዎችን ለቆ አሁን የተወሰኑ ኩምሩክንም አስረክቦ ሰሜን ኮርዶፋን ላይ በጣም ስትራቴጂክ የሚባሉ አካባቢዎችን ሁሉ እና መስመሮችን አስረክቦ ማፈግፈግ የለብንም የሚል ከረጅም